ሻዕቢያ መከላከያን ፊት ለፊት የሚገጥምበት አቅም የለውም ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ በአዲስ አበባ በተካሄደ የትግራይ ሰላምና ለውጥ ምክር ቤት ምስረታ ጉባኤ ላይ በከፍተኛ ፖለቲካዊና ወታደራዊ እንድምታ ያላቸውን መግለጫዎች ሰጥተዋል። ጌታቸው በንግግራቸው የኤርትራ መንግሥት ሻዕቢያ ብለው በመጥራት ከኢትዮጵያ ፌዴራል መከላከያ ሰራዊት ጋር ፊት ለፊት ለመጋፈጥ የሚያስችል ወታደራዊ አቅምም ሆነ ፖለቲካ ድፍረት እንደሌለው ገልጸዋል። ሻዕቢያ ስጋት በትግራይ ሕዝብ ላይ የሥነ ልቦና ጫና ለመፍጠር የሚደረግ ፕሮፓጋንዳ ነው ሲሉ የተናገሩት ጌታቸው በአሁኑ ወቅት በክልሉ ላይ የሚነዙ የፍርሃት መልእክቶች ከእውነት የራቁ መሆናቸውን ጠቁመዋል። አቶ ጌታቸው ረዳ በንግግራቸው የፌዴራል መንግስት አቋምንም በተመለከተ አስተያየት ሰጥተዋል። እንደሳቸው ገለጻ አብይ አህመድ በአሁኑ ወቅት ወደ አዲስ ጦርነት የመግባት ፍላጎት የላቸውም። ጌታቸው እንዳሉት በደብረ ጽዮን ገብረ ሚካኤል የሚመራው ቡድን የሚፈጽማቸው ትንኮሳዎች ወደ ግጭት ሊያመሩ ቢችሉም ፌዴራል መንግስት ግን በትዕግስት ሁኔታውን ለማስታገስ እየሞከረ ነው። ይህ ሁኔታ በትግራይ የፖለቲካ ለውጥ እንዲመጣ ትልቅ እድል ይፈጥራል ሲሉ ተደምጠዋል። አቶ ጌታቸው በመድረኩ ላይ መቀሌ በቅርቡ እንገባለን ሲሉ በግልጽ ተናግረዋል።